ቢስሚላህ ሰላም አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ መረጃ የምትከታተሉ ወንድማችን ኡስማን ሙስጠፋ ዛሬ ላልመለስም ይዘይረን መጥቷል። ከዚህ ቀደም አንድ ፌስቡክ ላይ ያጋራኋችሁ መጽሐፍ ነበረ፣ ፍጹም ሰው ፍጹም ነቢይ የሚል ርዕሱ አንደኛ ወጣ ያለ ነው። ሁለተኛ በቃ ማንበብ የማይሰለች በጣም በትንሽ ገጽ ብቻ ወደ 119 በሚሆን ፎንቱ በዛ ላይ ተለቅ ያለ እዚያ አርቃችሁ ልታነቡት የምትችሉት ደግሞ ረሱል ሰለላሁ ዐለይሂ ወሰለም እንደው ባጭሩ በቀላሉ ሊረዳ ለሚፈልግ ሰው ጠንቀቅ አድርጎ ሊያስረዳ የሚችል ግሩም መጽሐፍ ሆኖ አግኝቼዋለሁ። ይህንን በጣም ደስ ብሎኝ ስለነበረ ፌስቡክ ላይ አጋርቼው ነበር። ይሄ መጽሐፍ አሁን ገበያ ላይ ይውላል። መቼ ወጣ? አንድ ወር አካባቢ። እንደው ምን ያህል ሸጥክ? ትልቁ ችግራችን መጽሐፍ ይታተማል አይሸጥም። እኔ ተደራሽነትም ላይ ትንሽ ችግር አለ ብዬ አስባለሁ። ወደ ጃፈር መጽሐፍ መደብር ሄጄ ነበር። ማግኘት የቻልኩት በዕለቱ 6 ፍሬ ብቻ ነው። ሁሉንም ገዝቼ መጥቻለሁ። ሁሉንም የገዛሁበት ምክንያት እዚህ ላልመለስ በሰለምቴዎች ወይም ደግሞ ወደ እስልምና የመጡ ወንድምና እህቶች የሚማሩበት ነው። ይሄ መጽሐፍ ምንም ጥርጥር የለውም በጣም እንደሚደግፋቸው። እንደው ምን ትላለህ? እንዴት ጻፍከው? ትንሽ ነገር ንገረን እና መጽሐፉን በአንተ እጅ እንድትሰጣቸው ስለፈለግኩ ነው። እሺ ቢስሚላህ አሰላሙ አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም ወራህመቱላሂ ወበረካቱ። ያው የጻፍኩት መጽሐፉን ሰዎች በረሱል ጉዳይ ያላቸው የግንዛቤ አስተሳሰብ ለማጥራትና የእሳቸው አስተምሮ እንዴት ነው ያለን ቅርጽ የለወጠው የሚለውና እሳቸው ደግሞ ትንቢቶች እና አሁን ያለው የተፈጸሙ ጉዳዮች አሉ። ለሞር ያ ነገር እሳቸውን ትክክለኛ ነብይነታቸውን ያረጋግጣል እና በእሳቸው ጉዳይ የተነሱ ደግሞ ቢያዞች አሉ፣ የተዛቡ አስተሳሰቦች፣ ክሶች አሉ፣ ቢያዞች አሉ፣ ስም ማጥፋቶችም ያነሳል። 4 ምዕራፍ ያለው በጣም አጭር ሆኖ ግን 4 ምዕራፎች ያሉት 4 ምዕራፍ ያው በተለመደው አጻፍ ስልት ቢሆን ብዙ ገጽ መሆን ነበረበት፣ 150 መሆን ነበረበት። በጣም ኮምፓክት እና በጣም ተጨንቀህ እንደሰራኸው የሚያሳየው እሱ ነው እኮ። ማለት ይህን የሚያክል ሀሳብ ለመግለጽ ትልቅ ዳጎስ ያለ ነገር ነበር መጽሐፍ ያለ። እንዴት አድርገህ ሰበሰብካቸው? ሀሳቡን ለማሳጠር ያው ከግጥም ነው የመጣሁት። የስነ ግጥም ባግራውንድ ስላለኝ ከባድ ሀሳቦችን በጥቂት ቃላት መግለጽ እንዳለበት ልምድ አለኝ እና ከባድ የሆኑ ሀሳቦችን በጥቂት መስመሮች ለማስፈር ይሻልኩት። ለዛ አንደኛ ያው ደግሞ አሁን ያለው የአቴንሽን ስፓን በጣም ቀንሷል። የንባቡን ባህል ሰዎችም ረጅም ነገር የማየትም የመስማትም የማዳመጥም ልምዳቸው በጣም አንሷል እና የቲክቶክ ዘመን ስለሆነ የሶሻል ሚዲያው ዘመን አጭር ነገር ነው፣ ብዙ አማራጭ አለ። ስለዚህ ረጅም ነገር ፍላጎቱም ትዕግስቱም የለም። ስለዚህ በጣም ባጠረ መንገድ ለጄኔሬሽኑ በሚሆን ሳይኮሎጂካል ቅርጽ እና በተሻለ የስነ ጽሁፍ ውበት እና ከሸሪዓው ጋርም ሳይጋጭ በሚሆን መንገድ ለማዘጋጀት ሞክሬያለሁ እና ያለ እገዛ ነው፣ የኔ ብቃት አይደለም። ከግጥም ውጭ እንዲህ አይነት ነገር ጽፈህ ታውቃለህ? ግጥሞች አሉ። ከግጥም ውጭ እንዲህ አይነት ነገር ይሄ አሁን በጣም ልምድ ያላቸው ጸሐፊዎች የሚጽፉት ነው። ቃላት አጠቃቀሙ ልዩ ነው። እንትኖቹ የአንድ መጽሐፍ ሊያሟላ የሚገባው ነገር የተሟላበት ነገር ነው። ጽፈህ ታውቃለህ ነው ወይስ? መጽሐፎች አሉ ያልወጡም እንጂ ያልወጡ መጽሐፎች አሉ። አለማዊ ላይ ባግራውንድ ነበረኝ። ከዛ በኋላ ወደ ኢስላም ህይወት የገባሁት እኔ ትንሽ የመዋዠቅ ህይወት ነበረኝ። የመዋዠቅ ህይወት ስለነበረኝ ባግራውንድ አለኝ። ከዛ ውጭ ጽሁፎች ስለነበሩ ከዛ ኢስላም ውስጥ ከገቡ በኋላ ግን እጽፍ ነበር። ከሶሻል ሚዲያዎች ላይ ይጽፋል። ስለዚህ የዳበረ ልምድ ነው። የመጽሐፍ ልምዴ የዓመታት ነው። ከልጅነት ጀምሮ ከትምህርት ጀምሮ ስጽፍ የመጣው ሰው ነኝ እንጂ አዲስ ተአምር ፈርቆልኝ አይደለም። ልምድ አለ ነገር ከዛ ግን ሰጠዋለህ። ያለ እገዛ ደግሞ በደንብ ያየሁት መጽሐፍ እስከትመጡ ድረስ ያለ እገዛ እንጂ ከዚህ ላይ መጽሐፍ ሞክሬ ነበር፣ አልተሳካም፣ አልወጣልኝም። ላስተዋውቃችሁ ሙስጠፋ የዚህ መጽሐፍ ደራሲ፣ አናቶሊ ደግሞ የላልመለስ እንደምትመለከተው አሁን አካዳሚ ሆኗል። የአካዳሚው መስራች ነው። እንደው ይሄ መጽሐፍ መምጣቱ ለተማሪዎች ፋይዳው ምንድን ነው? ሐቂቃ ያው የአላህ መልክተኛ ዓለይሂ ሰላቱ ወሰላም የምናስተዋወቅበት መንገድ በተለያየ መንገድ መሆኑ በተለይ ወደ እስልምና ለሚመጡ ወይ ደግሞ እስልምና ለሚፈልጉ ወንድም እህቶች ትልቅ ሜካኒዝም፣ ትልቅ መሳሪያ ነው ብዬ አስባለሁ እና ይሄ መጽሐፍ እነዛ የአላህ መልክተኛ ዓለይሂ ሰላቱ ወሰላም ለማስተዋወቅ ከሚጠቅሙ መሳሪያዎች ውስጥ እንደ አንዱ ሆኖ ለተማሪዎቻችንም እንዲሁም ደግሞ እስልምናን በደንብ
ማወቅ ለሚፈልጉ ገብተውም ደግሞ መልእክተኛው ዓለይሂ ሰላቱ ወሰላም በጥልቀት ለመረዳት ለሚፈልጉ እስልምና ለሚቀበሉ ወንድሞች ለተቀበሉም ወንድሞች ትልቅ ማስተዋወቂያ መሳሪያ ነው ብዬ አስባለሁ እና በዚሁ አጋጣሚ ላመሰግንህም እወዳለሁ። መርሃባ። እንግዲህ ይሄ መጽሐፍ እንደወጣ አካባቢ ወንድሜ መጥቶ ሲነግረኝ የተወሰኑ የምወዳቸው ፌስቡክ ላይ ያሉ ሚዲያ ላይ ያሉ ወንድሞቼን ስም ጠቅሼ ለእያንዳንዳችሁ አንዳንድ መጽሐፍ መስጠት ፈልጋለሁ ብዬ ነበረ። በሚያሳዝን ሁኔታ አንዳቸውም ደውሎ መጽሐፍ አልጠየቁኝም። በጣም የሚያሳዝን ነገር ነው። ረሱል ሰለላሁ ዐለይሂ ወሰለም በምን ደረጃ ነው አሁን ሰው እየተነገረ ያለው? ያንን የሚያክም ልብህን የሚያረካ እንደገና ደግሞ በስህተት ላይ ያሉ ሰዎችን የሚያርም ነው። ስለዚህ እድሉ አምልጧችኋል። ይህንን እድል ለላለም መለስ